ብፁዕ ወቅዱስ አባታችን ብፁዕ ጠቅላይ ስራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት ክቡራን የጠቅላይ ቤተ ክህነት የመምሪያ ኃላፊዎች ክቡራን የየሀገራት ስብከት ስራ አስኪያጆች ክቡራንና ክቡራት የዚህ የታላቁ ጉባኤ ታዳሚዎች በሙሉ እንኳን ለ44ኛው አጠቃላይ ዓለም አቀፍ ሰበካ መንፈሳዊ ጉባኤ በሰላም አደረሳችሁ። ሀሹጋ ከዲታ ባይካ ሀሹጋ ከታ ያልኩ የብፁዕ አባታችን አቡነ ጢሞቴዎስ ሐዋርያዊ ጉዞን በተመለከተ በያዝነው በጀት ዓመት ዳውሮ ኮንታ ሀገረ ስብከት ያቀረበው አጭር ሪፖርት ሀገረ ስብከታችን በተለያዩ ወረዳዎች በሚገኙት ገዳማትና አድባራት አጥቢያ ቤተክርስቲያን በመገኘት ብፁዕ አባታችን ምእመናንን በቃለ እግዚአብሔር የማጽናት ስራ ሰርተዋል። ብፁዕ አባታችን በተለያዩ ቦታዎች በሃይማኖታዊና በመንፈሳዊ በማህበረሰባዊ ጉዳዮች ላይ በመሳተፍ የተለያዩ ድጋፎችን ከማድረግም በላይ በታርጫ ማረሚያ ቤት ያሉትን የህግ ታራሚዎችን በተደጋጋሚ በመጎብኘት ታራሚዎች ትንሳኤ በዓልን በደስታ እንዲያከብሩ ከግል ገንዘባቸው ሰንጋ በሬ ገዝተው አበርክተዋል። ብፁዕነታቸው ብሔርንና ሃይማኖትን ሳይለዩ ላደረጉት ስጦታ የአካባቢ መንግስት ከፍተኛ ምስጋና አቅርቦላቸዋል። ብፁዕነታቸው በሳል አመራርና መመሪያ ሰጭነት ከመንግስት 5250 ካሬ ሜትር ቦታ ተቀብለን እየተገነባ ያለው መንበረ ጵጵስናችን ግንባታው ተጠናቆ ለማስመረቅ በዝግጅት ምዕራፍ ላይ እንገኛለን። በተጨማሪ በዳውሮና ኮንታ ዞኖች በሀገራዊና አካባቢያዊ ጉዳዮች ሰላምን አንድነትን በማስፈን ትልቁን ድርሻ ተወጥቷል። በተመሳሳይ የኮንታ ዞንም እንዲሁ 4500 ካሬ ሜትር ቦታ ተረክበው ሁለቱም መንበረ ጵጵስና ግንባታቸውን አጠናቀው ለምረቃ ዝግጅት ላይ እንገኛለን። ስብከተ ወንጌልና ሐዋርያዊ ተልእኮን በተመለከተ ብፁዕነታቸው ከሀገር ውጪና ከሀገር ውስጥ ካሉ ከመንፈስ ልጆቻቸው ባገኙት የበጀት ድጋፍ በቁጥር 35 ተተኪ ሰባኪያን ወንጌል ለ3 ተከታታይ ወራት 9 የትምህርት አይነት በተጫሪስ አድባራት ወገዳማት ደብረ መድኃኒት መድኃኔ ዓለም አንድነት ገዳም ባለው አብነት ትምህርት ቤት እንዲማሩ ተደርጎ ከነዚህም 15 ዲያቆናት የቅስና ማዕረግ በመስጠት በቋንቋቸው ህዝቦቻቸው እንዲያገለግሉ አድርገዋል። በሀገረ ስብከታችን በኢሰራና በታርጫ ዙሪያ ወረዳ ከማህበረሰቡ ተገልለው ያሉትን የመናና የማንጃ ጎሳዎችን በማሰባሰብ ሰው የእግዚአብሔር ፍጡር ነው በማለት አባታችን እኔ እናቴ ማንጃ ናት አባቴም መና ነው በማለት ካጽናኗቸው በኋላ አዳዲስ ለሚጠመቁ 300 ነጠላ 500 ማዕተብ ገዝተው ከራሳቸው በማቅረብ በእለቱ የተገኙ ህዝብና የመንግስት ተወካዮች እስኪደመሙ ድረስ ወገኖቻቸውን በማቀፍ በፍቅርና በአንድነት እንዲኖሩ በማስተማር አባታዊ መመሪያን አስተላልፈዋል። በአጠቃላይ ሀገረ ስብከታችን ከሁለቱ ዞኖች ከ29 ጊዜ በላይ ታላላቅ ጉባኤ በማዘጋጀት በቋንቋ በማስተማር በቁጥር 3340 ነፍሳት ተጠምቀው የሥላሴ ልጅነትን በማግኘት ወደ እናት ቅድስት ቤተክርስቲያን ገብተዋል። በበጀት ዓመት ብፁዕነታቸው 35 ዲያቆናትን የቅስና ማዕረግ በማስጠት 649 አብነት ተማሪዎችን የድቁና ማዕረግ ሰጥተዋል። ተጨማሪም ከሀገረ ስብከታችን ተልከው ዩኒቨርሲቲዎችና ኮሌጆች እየሰለጠኑ ያሉ 9 ተማሪዎች መካከል 4ቱ ተመርቀው ወደ ሀገረ ስብከታችን በመምጣት 4ቱም ተመድበው ስራ በመስራት ላይ ይገኛሉ። ሰንበት ትምህርት ቤትን በተመለከተ በሀገረ ስብከታችን ከዋናው መስሪያ ቤት ከሰንበት ትምህርት ቤት ማደራጃ መምሪያ የተዘጋጀ አዲስ የትምህርት ስርዓትን የያዘ መጽሐፍትን በመቀበል ለሁሉም ወረዳዎችና አጥቢያዎች በማሰራጨት ወጣቶች እንዲማሩ አድርገናል። በዚህ መሰረት በቁጥር 1200 ህፃናት እና ወጣቶች ስልጠናውን ወስደው ወደ ሰንበት ትምህርት ቤት እንዲጨመሩ ተደርጓል። በሀገረ ስብከታችን በቁጥር 25 መቃኞ ቤተክርስቲያን ወጣት ሰንበት ተማሪዎችን በማደራጀት 25ቱ መቃኞ ቤተክርስቲያን አጥቢያ ቤተክርስቲያን እንዲያድጉ ታቦተ ህጉን አስገብተው ምእመናን እንዲገለገሉ አድርገዋል።
የአብነት ትምህርት ቤትን በተመለከተ በማህበረ ቅዱሳን ዋና ማዕከል ድጋፍ የተገነባው የታርጫ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት አንድነት ገዳም የአብነት ትምህርት ቤት በማህበሩ በተደረገልን የበጀት ድጋፍ በቁጥር 10 ተማሪዎች እየተማሩ ይገኛሉ። እንደዚሁም በሁሉም አጥቢያና ገዳማት ማህበረ ቅዱሳን ከዋናው ማዕከል ጋር በመተባበር ለዲያቆናትና ሰባኪያን ወንጌል ስልጠና በመስጠት አቅም ለሌላቸው ቤተክርስቲያን ድጎማ በመስጠት መምህራንን በደሞዝ በመቅጠር በቋንቋቸው ህብረተሰብን እንዲያገለግሉ ድጋፍ አድርገዋል። በተመሳሳይም በኮንታ ዞንም ሰንበት ትምህርት ቤት እንዲማሩ ተብሎ ትልቅ የአብነት ትምህርት ቤትን 31 ሚሊዮን ወጪ በሚያወጣ በመገንባት ላይ ስላሉ 40% ያክል ስራው እየተጠናቀቀ ይገኛል። በመጨረሻም በጀትን በተመለከተ በጀት ዓመት የመንበር ፓትርያርክ ጠቅላይ ቤተ ክህነት 35 ድርሻ የኮንታ ዞን ወረዳ ቤተ ክህነቶችን ሳያካትት ብር 556,071.21 ሳንቲም ገቢ ያደረግንበት የባንክ ስሊፕ ብፁዕ አባታችን አቡነ ጢሞቴዎስ ለብፁዕ ቅዱስ አባታችን እንዲያስረክቡ በትህትና እንጠይቃለን። ወስብሐት ለእግዚአብሔር። Thank you.